ክርስቶስን ሊቀ ካህን ነው ስንል ለሊሁ ሰዋኢ ወለሊሁ ተሰዋኢ ወለሊሁ ተወካፊ መስዋዕት ምስለ አብ ወመንፈስ ቅዱስ ማለት ነው። እሱ መስዋዕት አሳራጊ፣ እሱ ከአባቱና ከመንፈስ ቅዱስ ጋር መስዋዕት ተቀባይ፣ እሱ ምህረት ሰጪ ነው። የብሉይ ኪዳን በግ ምህረት አሰጪ ነው። የአዲስ ኪዳን በግ ግን ምህረት ሰጪ ነው። ምህረት ሰጪውም እሱ፣ በጉም እሱ፣ ራሱንም የሚያሳርገው እሱ፣ መስዋዕቱንም የሚቀበለው እሱ፣ ጥማችንም የቆረጠው እርሱ ነው። ስለዚህ በምን ይለያል ካል ያኛው ይደጋገማል። የአዲስ ኪዳን የክርስቶስ ማዳን አንድ ጊዜ ልክ ብርሃን ይሁን ሲል ሆነ። አንድ ጊዜ ያወጣው ብርሃን ሲበራ ይኖራል። አንድ ጊዜ የሰራት አማላጅነት አይደለም፣ ቤዛነት ነው። ቤዛነት አንድ ጊዜ ያደረጋት ቤዛነት። ቤዛነት ማለት ትክ መሆን ነው። ለምሳሌ ቤዛ የሚለው ክርስቶስን ቤዛ ስንለው አቤዛችን አይደለም። ይሄን ጠንቅቀን ማወቅ አለብን። ቤዛ ማለት ትክ ነው። ሰው የሆነ ክርስቶስ ብቻ ነው። አዳነን ወቤዘወነ፣ አዳነን ተቤዠን፣ አዳነን እንደ ሰው እንደ አምላክነቱ ቤዘወነ እንደ ሰው። ስለዚህ ቤዛነት የምንሰጠው ለክርስቶስ፣ አዳኝነት ግን ለሶስቱም አካላት ማለት ነው። ቤዛነት በተለየ አካሉ መስዋዕት መሆን ነው። ማዳን ደግሞ እንደ ሰውነቱ የተቆረሰ ወልድ ብቻ ነው። ይቅርታ ያደረጉልን ግን አብ ወልድ መንፈስ ቅዱስ ቢጽ በሌላት በአንዲት ስልጣን። ቢጽ ማለት ደግሞ ሊገባ ይችላል። አቻ በሌላት ትክ ተወዳዳሪ የሌላት አንድ ባህሪ ስላለቻቸው፣ ስለዚህ ይቅርታ ማድረግ የሶስቱም ይቅር ማለት የወልድ ነው። ወልድ ይቅር ሲለን ማን ይቅራል? አብ ይቅራል። እንግዲህ እመሰ አግዓዘክሙ ወልድ ግዑዛን አንትሙ፣ ወልድ ነፃ ካወጣችሁ እናንተ ነፃ ናችሁ አለ ባለቤቱ።